ዳንኤል ኃይሌ ኮምቦልቻ ትራንስፖርት ጽፈት ቤት ኃላፊ ነኝ። እንግዲህ እንደ ትራንስፖርት ጽፈት ቤት በኮምቦልቻ ከተማ ላይ ያለውን የህገወጥ እና የባጃጅ አገልግሎት አሰጣጥን በሚመለከት ከህብረተሰቡ የሰበሰብነውን መረጃ እንዲህ አይነት ችግሮች አሉ ተብሎ ከህብረተሰቡ የቀረበ በመሆኑ ይሄንን ለመፍታት ከትራፊክ ፖሊስና ትራንስፖርት ጽፈት ቤት በጋራ በቅንጅት እቅድ አቅደን ወደ ስራ ገብተናል። ይሄም የተቀናጀ የህግ ማስከበር ስራ ነው። በዚህ የህግ ማስከበር ስራ የተለያዩ በርካታ ነገሮችን ስንሰራ ቆይተናል። ከባጃጅ ማህበራቶች ጋር ለተደጋጋሚ ጊዜ ውይይት ህብረተሰቡ በተገቢ መንገድ እንዲያገለግሉ ከታሪፍ በላይ እንዳያስከፍሉ የሚሉትን ለመመካከር ስንመካከር ቆይተናል። ሆኖም ግን ይሄም ሆኖ አንዳንድ ባጃጆች እና ህገወጥ አሰራር ነገሮች እየተበራከቱ ስለመጡ ይሄን ለማስታገስ የግድ የኦፕሬሽን ስራ አስፈላጊ ስለሆነ ይሄን ተቀናጅተን በጋራ አሁን የምታዩትን አይነት እንትኖች ከታሪፍ በላይ ማስከፈል አብዛኛው የምታያቸው ባጃጆች የታርጋ ከኋላ ታርጋ የላቸውም። ኢቭን ወንጀል ፈጽሞ ከኋላ ታርጋ ለመያዝ እንኳን የማይመችበት ሁኔታ ነው ያለው። የማህበራት የላቸውም። እነዚህ በወሎ አላሳደሱም በወቅቱ። ስለዚህ እነዚህ ህገወጥነትን የሚያስፋፉ ነገሮች ስለሆኑ በኦፕሬሽን የመያዝና አሁን የማስቀጣት ስራዎችን እየሰራ ነው ያለነው። ከዚህ ጋር በተያያዘ በዚህ አግባብ አብዛኞቹ ነገሮች ህጋዊ መስመር ካልያዙ በስተቀር የማግኘት እድል የላቸውም። ይሄንን የግንዛቤ ፈጠራ ስራ ስንሰራ ቆይተናል። እነዚህ ያልተመዘገቡበት ምክንያቱን ስናጠላ ህጋዊ መረጃ የሌላቸው ናቸው። ይሄን ኦፕሬሽን ሰርተናል። ወደ መስመር የምናስገባበት መንገድ እያከናወንን ነው። ከማህበረሰቡ የሚጠበቀው ለማህበረሰቡ ታሪፍን ባጃጆች እንዲለጥፉ በማህበራዊ ሚዲያም በየኦፊሱም ለማስተላለፍ ሞክረናል። መክፈል ያለበትን ታሪፍ ይሄን ታሪፍ ህብረተሰቡ በዚህ መልክ ነው መስተናገደው ብሎ የመጠየቅ መብት አለው። ካልሆነ ደግሞ ምናልባት ከዚህ አልፎ የሚመጣበት ካለ ለፖሊሶች እና ለተቆጣጣሪ ትራፊኮች እንዲሁም ለትራንስፖርት ባለሙያዎች የመደወል ባገኘው አጋጣሚ ጥቆማ መስጠት አለው። በዚህ አግባብ ህጋዊ መስመር እናስይዛለን። ከህብረተሰቡ የሚጠበቀው ነገር ይሄ ነው። ከባጃጅ ተሽከርካሪዎች ህግን አክብሮ መስራት ነው ተገቢ የሚሆነው። ከዚህ ውጪ ያለ ነገር በርካታ ከተማ ውስጥ የተፈጠሩ ነገሮች ስለነበሩ ከዚህ በፊት ከጁንታ ወረራ ጋር የተያያዘ ጉዳይ ስለነበረ ብዙ ነገሮችን እኛ ቶለሬት ለማድረግ ሞክረናል። ስለዚህ አሁን ያለንበት ሁኔታ ግን ህዝቡ ከአቅም በላይ እየተማረረ ያለበትና በህገ ወጦችም ደግሞ የተመዘበረ ስለሆነ ህጋዊ ሆኖ ማህበራት ገብቶ በሁሉን አሳድሶ ታርጋውን በተገቢው መንገድ አዘጋጅቶ መንጃ ፍቃድ ይዞ ስራዎችን በተገቢው መንገድ ህጋዊ ሆኖ መስራት አለበት ለማለት ፈልጋለሁ።